ሰላም። በነገራችሁ ላይ ዶክተር ያዘላችሁን ሕክምና ወይም ደግሞ መድኃኒት እምብዬ ማለትና ያለ መቀበል መብት እንዳላችሁ ታውቃላችሁ? ዛሬ ላይ ብዙዎቻችሁ ሆስፒታል ትሄዱና በጣም ለብዙ እንግልት ትዳረጋላችሁ። የምትዳረጉበት ምክንያቱ ምንድን ነው? አንደኛ የታካሚ መብቶችን አታውቁም። ስለማታውቁ ሆስፒታሉን በግልጽ አይናገርም። እናንተም ደግሞ መብቴ ምንድን ነው ብላችሁ ስለማታውቁ መብታችሁን እንኳን መብታችሁ እንዳልሆነ አይነት ስሜት እንዲሰማችሁና ያ ነገር ደግሞ መብት አይደለም ብላችሁ እናንተ ሳትጠይቁ ምናምን በፍርሃት አስተናግዳችሁ ምናምን ትሄዳላችሁ። ነገር ግን ዛሬ እነዚህን 10 ዋና ምስጢሮችን እነግራችኋለሁ። የትኛውም ጤና ተቋም ላይ ሄዳችሁ በነፃነት ታክማችሁ ወደ ቤት መመለስ የምትችሉበትንና ያለምንም እንግልት፣ ያለምንም ድካም፣ ያለምንም ፍርሃት እነዚህ መብቶቻችሁን በማወቅ ብቻ ታክማችሁ ወደ ቤት መመለስ የምትችሉባቸው ነገሮች ናቸው። ታዲያ እነዚህን 10 ነገሮች ለማወቅ እስከ ቪዲዮ መጨረሻ ድረስ አብራችሁን ሁኑ። ቪዲዮውን ስትጀምሩት ላይክ አድርጋችሁ ጀምሩት። ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ አድርጉ። እስቲ ሰብስክራይብ አድርጉ ያልኩ አላደረገ አንቺ ራሱ አላደረግሽ እያዩአችሁ ነው። ኤኒዌይስ ወደ ቪዲዮ እንሄድላችሁ። አንደኛውና የመጀመሪያው መብታችሁ ምንድን ነው? መረጃ የማግኘት መብት አላችሁ። ለምሳሌ ስለ ምርመራው የላብራቶሪ ሊሆን ይችላል ወይም ደግሞ ሌላ ምርመራ ሊሆን ይችላል። ስለዚያ ምርመራ ትክክለኛ መረጃ የማግኘት መብት አላችሁ። ስለታመማችሁት በሽታ ምን እንደታመማችሁ፣ ያ በሽታ ምን እንደሚባል፣ ስለዚያ በሽታ ግልጽ የሆነ መረጃ የማግኘት መብት አላችሁ። ሁለተኛ ስለምትወስዱት መድኃኒት ስላለው ጎንዮሽ ጉዳት፣ ምን አይነት ችግር እንደሚያመጣባችሁ እሱንም ግልጽ የሆነ መረጃ የማግኘት መብት አላችሁ። እኛ ጋርስ ዶክተር በሽታዬ ምንድን ነው ያመመኝ አይገባም እንደዚህ የሚባል ነው ብሎ በእንግሊዝኛ ይነግራል ማለት ነው። እንደዚህ የሚባል ነገር የለም። ስለዚህ ስለምንደታመማችሁ መድኃኒቱን እንኳን በቀን 3 ጊዜ ምናምን ትባሉ ትችላላችሁ፣ 4 ጊዜ ምናምን ትባሉ ትችላላችሁ። ጉዳቱ እንደሆነ አይነገራችሁ። ብዙ ጊዜ ይህ እንደዚህ አይነት ጉዳት ምናምን ተው አይነገራችሁ። ጨጓራዬን አመመኝ ምናምን ብሎ ሰው የሚያቋርጥበት ምክንያቱ ምንድን ነው? ስለዚያ ነገር ግልጽ ነገር ስለማይነገረው ነው። ስለዚህ ስለዚያ ነገር ሙሉ መረጃ ማግኘት መብት አላችሁ። ሁለተኛ በሕክምናችሁ ላይ የመወሰን መብት አላችሁ፣ የመቃወም መብት አላችሁ፣ የመስማማት መብት አላችሁ። ለምሳሌ የሆነ ሕክምና እየተደረገላችሁ ስለዚህ ሕክምና እየተሰጣችሁ ስላለው አስተያየት መስጠት መብት አላችሁ፣ መቃወም መብት አላችሁ፣ የመስማማት የመፍቀድ መብት አላችሁ። እኛ ግን ላይ እንደምታውቁት ምንም ያን ያክል የታካሚ መብት ሲጠበቅ አይታይም፣ አይስተዋልም። ለምሳሌ ላብራቶሪ ላይ እንኳን ገብታችሁ ደም ልውሰድልህ፣ ተቀመጥ ደም ልውሰድልህ ምናምን ይላል። ለምንድን ነው የምትወስድልኝ ምናምን ብለህ ስጠይቀው እራሱ ፊቱን ነው የሚያቀናባል። እንደዚህ የሚባል ነገር የለም። አንተ ፈቃደኛ ሆነ ነው ያን እጅን ሰጠህ ደም መውሰድ የሚችል እንጂ ያለ አንተ ፈቃድ በግዴታ መውሰድ አይችልም። ስለዚህ ምርመራውን አንተ ከፈለግከው ተሰጥቶ ትችላለህ፣ ወይም ደግሞ ከተረዳው ህዝቡን ካየው ካወቀው በመጀመሪያው ላይ እንደነገርኳቸው እሱን ከተረዳው የመስጠት መብት አለ፣ የመቃወም መብት አለ፣ አስተያየት የመስጠት መብት አለ። ስለዚህ ማንኛውም የጤና ባለሙያ እናንተን ግዴታ እዛ ጋር ስለተቀመጠ ብቻ ማስገደድ አይችልም ማለት ነው። ሶስተኛው ሚስጥራችሁ የመጠበቅ መብት አላችሁ። ለምሳሌ የሆነ ተቋም የእናንተን የግል መረጃችሁና የሕክምና ማስረጃችሁ መረጃችሁ ላብራቶሪ ውጤታችን የመጠበቅ ግዴታ አለበት። እናንተ ደግሞ ማስጠበቅ መብት አላችሁ። ለሶስተኛ ወገን ያ ተቋም ወይም ደግሞ ያ ዶክተር የእናንተን የግል መረጃ ላብራቶሪ ውጤት አሳልፎ መስጠት አይችልም። ስለዚህ ይሄ መብታችሁ ነው ማለት ነው። ስለዚህ ያለ እናንተ ፈቃድ ለሶስተኛ ወገን የእናንተ ነገር የእናንተ ውጤት ምናምን ነገር አሳልፎ መስጠት አይቻልም ማለት ነው። አራተኛ በእኩልነትና ያለምንም አድሎ የመስተናገድ መብት አላችሁ። ይሄ ነገር እኛ ጋር እንዴት ነው? ብዙ ጊዜ በኢኮኖሚ ከፍ ያሉ ሰዎች ወይም ደግሞ ስልጣን ያላቸው ሰዎች በዘር በሃይማኖት ምናምን ነገር እንደዚህ ነገር ይስተዋላል አልፎ አልፎ። በተለይ እንደዚህ ባለስልጣን ምናምን ነገር ሲሆን ቅድሚያ ምናምን ይሰጠዋል የሚባል ነገር የለም። አንተ የአንተ በሽታ በጣም አስጊ ከሆነና ወይም ደግሞ ወረፋህ ከሆነ ደግሞ አንተ ፈቅደህ እስካላስቀደምክ ድረስ እናንተ የአንድ ሰው የማስቀደም ወይም ደግሞ የማድረግ መብት የለውም ማለት ነው። ስለዚህ እናንተ ያለምንም አድሎ የመስተናገድ መብት አላችሁ። ስለዚህ አንድ ባለሙያ በቆዳ፣ በሃይማኖት፣ በቀለም፣ በዘር፣ በፖለቲካ አስተሳሰብ፣ በስልጣን፣ በኢኮኖሚ ምናምን የሚባል ነገር የለም። ስለዚህ አንድ ታካሚ በእኩልነት ክብር የመስተናገድ መብት አለው ማለት ነው። ስለዚህ አንድ የስፍራ ባለስልጣን ደግሞ ምናምን ነገር ስለሆነ ብቻ የመስተናገድ መብት የለውም። ስለዚህ መብታችን ነው። ስድስተኛ የአስቸኳይ ጊዜ ሕክምና የማግኘት መብት አላችሁ።
ለምሳሌ አንድ ለህይወታችሁ አስጊ የሆነ አደጋ ቢገጥማችሁ እንደዚህ በጣም መጥፎ የሆነ አደጋ መኪና አደጋ ሊሆን ይችላል፣ መውደቅ፣ ስብራት ምናምን ብቻ ለህይወታችሁ አስጊ የሆነ ነገር ከገጠማችሁ እናንተ በዛ ሰዓት ቅድሚያ ክፍያ ወይም ደግሞ ገንዘብ የምትጠየቁበት ግዴታ የለም። ህክምናውን ካደረጋችሁ በኋላ ግን ተቋም መጠየቅ ይችላል። ስለዚህ ቅድሚያ ክፍሉኝና ይህን እንትናችሁን ላስተናግዳችሁ ማለት አይችልም። ምክንያቱም በጣም ለህይወታችሁ አስጊ እስከሆነ ድረስ ከህይወትና ከገንዘብ በህክምና ህግ ህይወት ነው የሚገድመው። ስለዚህ ህይወታችሁን ቅድሚያ አድኖ ከዛ መቀበል ይችላል። እንዲሁም ደግሞ አደጋ ደርሶባችሁ እንኳን ገንዘብ ባይኖራችሁ ገንዘብ ስለሌላችሁ ብቻ አላስተናግዳችሁ ወይም ደግሞ ሐኪማችሁ ህክምና አልሰጥ ማለት አይችልም። ህክምናውን ካደረገ በኋላ መቀበል ይችላል፣ ደግሞ ገንዘቡን መቀበል ይችላል ማለት ነው። ስለዚህ ድንገተኛ አደጋ ከደረሰባችሁ እናንተ ያለምንም ቅድሚያ ክፍያ ተስተናግዱ የምትችሉበት አላችሁ ማለት ነው። ሰባተኛ ሁለተኛ የህክምና አስተያየት ወይም ደግሞ ምክር ወይም ደግሞ ሀሳብ የመጠየቅ መብት አላችሁ። ይህ ማለት ምን ማለት ነው? ለምሳሌ የሆነ ሆስፒታል ላይ በህክምናችሁ ዙሪያ ላይ ውሳኔ ተወሰነበት። ለምሳሌ ይህ ሰው ወይ ሰርጀሪ ሊደረግ ምናምን ተብሎም ሊሆን ይችላል። ብቻ በእናንተ ላይ የሆነ ውሳኔ ያ ተቋም ያ ዶክተር ሊወስን ይችላል። በዛ ሰዓት እናንተ ሌላ ተቋም ሌላ ዶክተር ሂዳችሁ ጠይቃችሁ ሌላ ተጨማሪ ሀሳብና አስተያየት የመስጠት መብት አላችሁ። ከሌላ ተቋም ከሌላ ዶክተር ምናምን ስለ እናንተ ነገር መረጃ ሰጣችሁ፣ ስለዚያ ነገር እንደገና ሁለተኛ መረጃ የመስጠትና አስተያየት የመስጠት መብት አላችሁ ማለት ነው። ስለዚህ ይህን መብት አላችሁ። አንድ ተቋም ወይም ደግሞ አንድ ዶክተር ዲሳይን ስላደረገ ብቻ አምናችሁ የመቀበል ግዴታ የለባችሁ። ስምንተኛ ቅሬታ የማቅረብ መብት አላችሁ። ይህ ነገር ብዙ ጊዜ ሆስፒታል ላይና ጤና ጣቢያ ላይ ሲስተዋል አይቼ አላውቅም። አሁን ላይ ቢያንስ ተሻሽሏል። በፊት ላይ አንድ ታካሚ ቢንገላታ፣ ሰዓት ቢሄድበት፣ ቢመነጫጨቅ፣ ያለ ተሮም ሲተላቀቅ ላሉ 4 ሰዓት ቢጎለት ማንም ሴንስ የሚያደርገው የለም። አሁን ላይ ግን ሰው ትንሽ ቢያንስ ተሻሽሏል። ሆነ አንድ ምሳሌ ላብራቶሪ ላይ የሚለው እኮ ደም ትሰጣለህ ምናምን ሲባል አንዳንድ ሰው እሺ ምናምን ብሎ ይሰጣል። በዛ ሰዓት እናንተ ፈቃደኛ ካልሆናችሁ አለመስጠት መብታችሁ ነው። ያን ህክምና ካልፈለጋችሁት ወይም ደግሞ የሆነ መድኃኒቱ ማልመቻችሁ ሊሆን ይችላል። የታካሚው ወይም ደግሞ የባለሙያው የህክምና መስተንግዶ ላይመቻችሁ ይችላል። ካልተመቻችሁ ቅሬታ ማቅረብ ትችላላችሁ። ውጤት ካዘገየባችሁ የወጣናችሁ ውጤት የላብራቶሪ ውጤት ሊሆን ይችላል፣ የተለያየ ህክምና ውጤት ሊሆን ይችላል። ያ ህክምና ውጤት ካላመናችሁበትና ደስ ካላላችሁ የማስደገምና ድጋሚ የማሰራት መብት አላችሁ። ያ ነገር እስከሚገባችሁ ድረስና ግልጽ እስከሚሆንላችሁ ድረስ የመጠየቅ ቅሬታ ማቅረብ መክሰስ መብት አላችሁ ማለት ነው። ስለዚህ አንድ ጤና ተቋም የእናንተን የህክምና ውጤት የማዘግየት አንድ ባለሙያ እናንተን የማመናጨቅ ለብዙ ሰዓት ያለምን ህክምና ሳታገኙ የማስቀመጥ መብት የለውም ማለት ነው። ስለዚህ እናንተ አስቸኳይ ህክምና የማግኘት ቅሬታ የማቅረብ የመክሰስ መብት አላችሁ ማለት ነው። ዘጠነኛው የህክምና ሰነዶችንና የእናንተን ማንኛውም መረጃ የመቀበል መብት አላችሁ። ከሆነ ተቋም ላይ የእናንተን የላብራቶሪ ውጤት ሊሆን ይችላል፣ የህክምና ውጤት ሊሆን ይችላል፣ የተለያየ የህክምና ሰነድ ሊሆን ይችላል። ያን ሰነድ ተቀብላችሁ የመውሰድ ወደ ቤታችሁ መብት አላችሁ ማለት ነው። ስለዚህ የሆነ ተቋም የእናንተን የህክምና ተቋም የእናንተን የህክምና ወረቀት ወይም ደግሞ ማስረጃ መያዝ አይችልም ማለት ነው። ስለዚህ እናንተ የህክምና ውጤታችሁን ሊሆን ይችላል፣ ማንኛውም ሰነዳችሁን መውሰድ ትችላላችሁ ማለት ነው። 10ኛው ስለ ህክምና ወጪ የማወቅ መብት አላችሁ። እዚህ ጋር ብዙ ሰዎች እኛ ሀገር የሚስተዋለው ነገር ምንድነው? በጣም የሚያናድደውና የሚሰለቸው ነገር ምንድነው? የህክምና ወጪ ነው። ለምሳሌ ካርድ እኮ ያወጣና ይገባል ዶክተሩ ላይ ከገባ በኋላ ከዛ ለካሽሪዋ ዶክተሩ ያዘውን ነገር ይጠይቃታል። 10,000 20,000 30,000 40,000 በምትለው ሰዓት በዛ ጊዜ ልቡ ዝቅ ላይ ይሄ የሚሆንበት ምክንያቱ ምንድነው? እሱ ቀድሞ ባለማወቁ ነው። ብዙ ጊዜ የሆነ እንደ ሸም እንደ ነውር ምናምን የሚመስላችሁ አላችሁ፣ ወይም ደግሞ ግዴታ የሚመስላችሁ ሰዎች አላችሁ። ነገር ግን እዚህ ላይ ምንድነው በጣም አጽንኦት የምሰጠው ነገር አንድ ታካሚ እዛ ተቋም ላይ ሲሄድ ሊጠይቀው ስለሚችለው የህክምና ወጪ የማወቅ መብት አለው። ወይም ደግሞ ህክምና ላይ ካለ እንኳን በህክምና ሂደት ላይ ምን ያክል ወጪ ሊጠይቀው እንደሚችል በዛ ህክምና ሂደቱ ላይ በሂደቱ ላይ ያለ እንኳን ማለት ለምሳሌ ተኝቶ እንኳን ቢታከም ምን ያክል ወጪ ሊጠይቀው እንደሚችል እሱንም የማወቅ መብት አለው። አይደለም ቅድሚያ አውቀህ ወደ ዶክተር መግባት ማለት ነው። ወይም ደግሞ
ለምሳሌ ዶክተሩ ይሄን ነገር አዝዤልሃለሁ በሚልበት ሰዓት ምን ያክል የህክምና ወጪ ሊፈጅ እንደሚችል ከሚመለከተው አካል ወጪውን አይቶ አገናዝቦ ከዛ ይሰራልኝ ህክምና ወስዳለሁ ምናምን ብለህ ፈቃድ ካገኘህ ወይም ደግሞ ራስህ ካሳመንክ አቅሙ ካለህ በኋላ ህክምና ማድረግ ትችላለህ። እኛ ጋርስ ይህን ያክል ብር ደርሶብሃል ክፈል፣ ይህን ነገር ተመርምራል ክፈል፣ እንደዚህ የሚባል ነገር ባይኖረውስ እንዴ? ስለዚህ እናንተ ህክምናችሁን ስታደርጉ ወጪውን መሸፈን ይችላለሁ ወይ ብላችሁ እሱ ራሱ በቃ የሆነ ምርመራዎችና የተለያዩ እንትኖችን ቀንሳችሁ እንዲሆን ማድረግ ትችላላችሁ። በጣም አስቸኳይ ግዴታ የሆኑባችሁ መታየት ያለባቸው ነገሮች ማስቀደም ትችላላችሁ፣ ኢኮኖሚ ታስ ካለባችሁ። ስለዚህ ሰርተ ምንም ሳታውቅ ከተሰራ ቢሆን ይሄን ያክል ክፈል፣ ይሄ ተቋም የሚያስጠይቅ ነገር ነው። እናንተ ደግሞ ቀድማችሁ የማወቅ መብት አላችሁ ማለት ነው። ስለዚህ ስለ ህክምናችሁ ወጪ ቀድማችሁ ጠይቃችሁ የማወቅ መብት አላችሁ ማለት ነው። ስለዚህ እንደዚህ ናቸው 10 ዋና መብቶቻችሁ። ስለዚህ ሂዳችሁ ማንኛውም ባለሙያ እናንተን የማንገላታት፣ የረጅም ሰዓት የማስቀመጥ፣ የማመናጨቅ፣ ህክምናውን በዝም ብሎ በደፈነው በቃ ይሄ ህክምና ጉዳይ ነው አንተ አታውቀውም እኛ እናውቀዋለን፣ ስለዚህ እኛ የምንሰጥን ነገር ተቀበል፣ እንደዚህ መረጃችሁን አሳልፎ መስጠት፣ ማመናጨቅ፣ አንተ ሴት ነሽ አንቺ ወንድ ነሽ ለተስተናገዱ ትቆያለሽ ምናምን የሚባል ነገር አይሰራም ማለት ነው። ስለዚህ እያንዳንዱ አሁን የነገርኳችሁ መብት የትኛው ጤና ተቋም ላይ ሄዳችሁ ጠይቃችሁ ወይም ደግሞ የትኛውም ጤና ተቋም ላይ ሄዳችሁ መብታችሁን በዚህ መልኩ ማስከበር ትችላላችሁ። ማንም ሰው ያስገዳችሁ ምናምን አይችልም። ነገር ግን እንዲህ ስላችሁ ደግሞ ከእናንተ ግዴታ ነገር አለባችሁ፣ ባለሙያ የማክበር ግዴታ አለባችሁ። ለምሳሌ አንድ ታካሚ አመናጨቀኝ ምናምን ብለህ አንድ ባለሙያ አመናጨቀኝ ብለህ ያን ባለሙያ መሳደብ ምናምን አይችልም። አንደኛ እዛ ቦታ ላይ አንተ ህክምና ላታገኝ ትችላለህ። ሁለተኛ ያ ባለሙያ በትክክል እንኳን ላይሰራል ይችላል፣ በግልጽ ነግራችሁ ማለት ነው። ስለዚህ አሁን ለምሳሌ የሆነ ነገር ያለባችሁ እንኳን በቃ አላየሁትም ማለት ይችላል። ካላየሁ አላየሁ፣ ምክንያቱም እዛ ጋር ፐርፌክት የሆነ ነገር የለም። ስለዚህ የእናንተን የህክምና ናችሁ ጉዳዮችን በደንብ ዲቴል እንዳይውላችሁ ከማንኛውም ባለሙያ ጋር በስምምነት ፖላይት ብትቀራረቡ ህክምናችሁ በደንብ ይታይላችኋል። በነፃነትም እናንተ ጠይቃችሁ ምናምን ተረድታችሁ ስለዛ ነገር መሄድ ትችላላችሁ ማለት ነው። ማዘሮች ግን ከህክምና ባለሙያ ጋር መጣራት በጣም ጉዳት አለ፣ እንደ ግልጹ ስነግራችሁ ማለት ነው። ተሳርቦ መሄድ ማመናጨቅ ምናምን ማለት በጣም ኢፌክት አለው ማለት ነው። እዛ ጋር ምንም ላይ ይችላል፣ ቦክስ ምናምን ላይ ገጥም ይችላል። ነገር ግን ያ ባለሙያ የሚጠበቅበትን አንተን እንትን ላያደርግልህ ይችላል፣ በግልጽ ስነግራችሁ ማለት ነው። ስለዚህ እንደዚህ አይነት ነገር ስላለ ባለሙያዎችን አክብሩ፣ እናንተም መብታችሁን አስከብሩ። በነገርኳችሁ መሰረት እነዚህን 10 የእናንተ መብቶች በትክክል ተጠቅማችሁ በቃ በነፃነት የትኛውም ተቋም ላይ ሄዳችሁ መስተናገድ ትችላላችሁ ማለት ነው። ስለዚህ አስተያየት ወይም ደግሞ ያልገባችሁ ነገር ካለ ወይም ደግሞ ይሄ መብቴ ሊሆን ይችላል ነው ብላችሁ የምታስቡት ነገር ካለ ኮሜንት ሴክሽን ላይ ያስቀምጡልኝ፣ እኔ እመልስላችኋለሁ። እንዲሁም ደግሞ የምሰራላችሁ ቪዲዮ ካለ ኮሜንት ሴክሽን ላይ ያስቀምጡልኝ። እኔ እናንተን ጥያቄ ለመመለስ እና የምትፈልጉትን ነገር ለመስራት አም ሬዲ። ስለዚህ ቪዲዮ ከተመቻችሁ ላይክ አድርጉ፣ ሰብስክራይብ ያደርጋችሁ በድጋሚ ሰብስክራይብ አድርጉ። ለሌሎች ጥሩ ነው ብላችሁ አስባችሁ ሼር አድርጉላቸው። ይህን ይመስላል የዛሬው ቪዲዮአችን። ሰላም ጊዜ፣ ቀጣይ እንገናኛለን።